ባያገባ ችግር አልነበረውም። ግን አግብቶም ያላገባ ባይዘው አይገኝም። ይሄ ዝም ብለው ነው እንጂ ቅዠት ነው የሚሆነው። ያላገባ የት ይገኛል? ሁሉም የተነካካ ነው ሲጀመር። ግን ይሁን ያገባም ይሁን አግብቶ ይፈታ፣ ችግር የለውም። ልጅ ያለው ልጅ የሌለው ሚስቱ በየሰዓቱ ሚስት ሴት እየመጣ ሚጮ በህግ አምላክ ስርዓተ ህግ አለ። ሁሉ ነገር የጨረሰ ስርዓተ ህግ አለው። ይሁን ግን ከዛ ሁሉ እኔ በቃ ምንም ነገር ከዚህ በፊት የፈለገ ነገሮች ይኑሩ ማይነካካ ከሰው ጋር አስበሽዋል። አንቺ ስትገቢ አንዳንዴ እኔ የተውኩትን ባል ሰው ስነካ ማልወድ ጊዜ ሊኖር ይችላል። ያም ደግሞ እሱ ድሮ ትቶ የነበረ እኔ ሲሄድ አዲስ ሆኖ ነገር የሚያስፈልግ ከሆነ ያላገባ ቢሆን ግን ሴቶችን ከሴት ጋር የነበረ ሆኖ እንደዚህ ፍርማ ውስጥ ገብተው ብዙ ታሪክ የነበረ ባይሆን ኦኬ። ብዙ ታሪክ በላይ የሴት ድራማ ውስጥ የሌለበት ልጅ የሌለው ወይስ ልጅ ያለው? ልጅስ ግን እግዚአብሔር ጸጋ ነው ባይዘው ልጅ ያለው ግን የእናት የልጅቷ እናት ድራማ የሌለው ጥሩ ጀስት ፋሚሊ ሪሌሽንሽፕ አይደል? ችግር የለውም። ይሄ ልጅ ከልጅ ጋር መገናኘት ከሆነ እሱ ከልጅ ጋር ሲገናኙ በሚገናኙ ነገር ችግር የለም። ግን አንቺ ከገባሽ በኋላ መጥተሽ ማይረበሽ በቃ እንዴት መጣች እንዴት ሆነ ይሄ ነገር እኔ ያልጨረስኩም ተብሎ ጉዳይ የሌለው። እሺ 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 ሌላ አንቺ ከወንድ ልጅ የማትቀበዩ ነገር ማለት የፈለገ ነገር ቢሆን ማልቀበለው ነገር የምትዩ ነገር ማለት ቀይ መስመር ነው የምትዩ ምንድን ነው? ውሸትና ይሄ ውሸትን በጭራሽ አልወድም። ሰው ልጅ ይቅርታ ላይ የሚያምን መሆን አለበት አይደለ? አዎ። የትኛውም ጥፋት እኔ ወይ አጥፍቼ ወይ እሱ አጥፍቶ ጥፋቱን በደንብ የምናምን ሰዎች መሆን አለብን። እኔ እግዚአብሔር በሚረዳው ራሴ እስካላየው ድረስ ችግር የለም ሰው በሚያወራ ነገር። እኔ ግን በአይኔ በውሸት ያገኘሁት ቀን በሌላ ሲስቴም ዝግዛግ ስሰራ ያገኘሁት ቀን እንጥሉን በጥሼ አንቺ ጋር ነው የሚያደርሰው። ሌላ ክርክር ሁሉ የለም እኔ ጋር። እኔ ጋር ፎቶ አንስተሽ ላኪው ማሬ፣ ችግር የለው። አንተ ሰምተሃል፣ እኔ ጋር ነው የምትመጣው። ወርልድ ካፕ ሰላም ነው፣ ፋኖ ሰላም ነው። እኔ ጋር ነው የምትመጣው አባዬ፣ ስትሬት ሶ ተጠንቀቅ። ያው ሰምተሃል፣ እንጥል ተበጥሶ እንጥል ነው የሚመጣው፣ ፎቶ እንኳን አይደለም። ይሰመርበት። እሺ ማሪ፣ ሌላ የምትጨምሪው አለ? በቃ እንዴት ሊበልሽ፣ በደንብ ራሱን የሚጠብቅ እንጆይ ለማድረግ ከሆነ እኔ የፈለግኩትን ነገር እንጆይ የሚደረጉ ነገር የሚፈራ አይደለም። የሚፈልገው ነገር ኦኬ፣ ግን ራሱን የሚጠብቅ አስበሽዋል። አንድ በቃ ጭቅጭቅ አልወድም በጭራሽ። ጥሎብኝ ጭቅጭቅ አልወድም። ሃይማኖት የሚቀያይሽ ሰው አልወድም። እኔ መጀመሪያ ህይወቴ በጣም ንጉስ ሆነ ባል አግብቼ ነው የነበረው። በሃይማኖት ነው የተለያየ ነው። ኦኬ። ስለዛ ሃይማኖቱን እንዲህ የሚቀይስ ሰው አልወድም። ከዛ ውጭ ሌላ የትኛውም ነገሮቹ ላይ ችግር የለም። እስካወራኝ ድረስ ከነጋ ከፊት ቁጭ ብለን እስካወራን ድረስ የትኛውም ነገሮቹ ችግር የለም፣ ይፈታል። ኦኬ እሺ፣ ሰምተሃል። እንግዲህ ፎሎ ያደረጋችሁ ሰዎች እየሰማችሁ ነው። ሌሎቻችሁም እዚህ ጋር መታችሁ ማች ማድረግ የምትፈልጉ ሰምታችኋል። መስፈርቷን አክብሩላት፣ ሪስፔክት አድርጉ። ኦኬ። ደግሞ ዱባይ ስለሆነ የሚኖረው ከየትኛውም ሀገር ዱባይ ነው መጥቶ ሰርጌን የሚደግሰው። ከዛ በኋላ ነው መንቀሳቀስ የሚቻለው። በሰርግ ዱባይ ነው ሰርግ የምትደግሱት ወይስ ሌላ ሀገር? ችግር የለውም ግን ቀጥታ እሱ ከመጀመሪያ ዱባይ ነው የሚመጣ ማለት ነው። እኔ ጋር ሲያወራ እሱማ ኦፍኮርስ አንቺ ጋር ነው የሚመጣው። እንዴ ከኢሮፕ የሚኖር ከሆነ ኦፍኮርስ ከኢሮፕ ነው አንቺ ጋር መምጣት አለበት፣ ግድ ነው። አንቺ ትራቭል ገና ቪዛ ምናምን ስለሚያስፈልግሽ ወደ አንቺ መምጣት አለበት። ኦኬ ጋይስ፣ አሁን የመጣችሁ ማዕረግ ትባላለች። የዱባይ ነው የምትኖረው። የ31 ዓመት ወጣት ነች። የኦርቶዶክስ እምነት ተከታይ፣ ሜትር ከ78 ነው ቁመቷ። አግብታ ተፋታለች። አንድ ልጅ አላት ከትዳሯ። ነጋዴ ነች። በትርፍ ጊዜዋ ቤተክርስቲያን መሄድ ወይም ደግሞ ገዳማት መሄድ ነው የሚያስደስታት።
የኦርቶዶክስ እምነት ተከታይ ሆንክ፣ በሃይማኖትም አትደራደር፣ ሃይማኖቱ ላይ ጠንካራ ሆንክ፣ እድሜ ከ35 እስከ 37 38 ዩሮፕ የምትኖር ስፖርተኛ፣ ቁመት ከእሷ ረዘም ያለ ላይክ ሜትር ከ79 ከ80 ከዛ በላይ የምትሆን ወንዳ ወንድ፣ ብብት ምናምን ንጹህ የማይሸት መብቷ ነው፣ መስፈርቷ ነው። ያላገባ ቢሆን ይመረጣል። ግን ካገባህም ይሄ ድራማ የሌለብህ ቤቢ ማማ ድራማ፣ የሴቶች ድራማ፣ ስልክ ላይ ኤክስ ገርል ፍሬንድን ሴቭ ዲሊት ምናምን ማታረግ፣ በቃ እሷን ብቻ የምትወድ ስትሬት ነቃ ደንገጥ ያልክ ልጅም ቢኖር ችግር የለውም። ግን ያው ጥሩ ቤቢ ማማ ድራማ የሌለ ማትዋሽ፣ ውሸት ዲል ብሬከሯ ነው፣ ቀይ መስመሯ ውሸት ነው እና ጭቅጭቅ አትወድም። በመነጋገር የምታምን ወንድ ኮንክ እንትንስ ፋይናንሻል ምናምን ላይክ ስራው ምናምን አለሽ እንትን አስተያየት እሱ ላይ አይ ጀርመን እንዳይሆን አውሮፓ ውስጥ ስልሽ ጀርመን አልወድም። ጀርመን አትፈልጊም? የጀርመን የሚኖር ሰው አትፈልጊም? አልፈልግም። ኦኬ የት አንቺ የት ቢሆን ደስ ይልሻል? ጀርመን ያላት ካናዳ እና አሜሪካ። ካናዳ አሜሪካ ቢሆን ኦኬ። አሜሪካ እንኳን አሁን ትንሽ ከባድ ነው ሰው ለማምጣት፣ ግን ኦኬ ካናዳ እና አሜሪካ ዩሮፕ ባይዘው ለመሄድ እኮ በጣም አልቸኩልም። እዚህ ቢዚ ስለሆን በጣም ብዙም አልቸኩልም። ኦኬ ብቻ ከሆነ ሁለቱም ሀገር እንግሊዝንም ጨምሪ ፈረንሳይን ጨምሪ። ፈረንሳይን ግን ለመኖር አልፈልግም፣ ለመዝናናት ቫኬሽን። እንዲሁም ፈረንሳይ ነው ቀለበት ማሰር ያለበት። ፈረንሳይ እኮ ብዙ ጊዜ ቀለበት ምናምን የሚያስሩት እዛ ነው፣ ከዚህ ሀገር ራሱ ሄደው። ችግር የለውም። ፈረንሳይ ከአረብ ሀገርም ሄጄ ስለማላቅ ሄጄ ስለሚያውቀው ችግር የለውም እዛ